ይሄ ጡንቻው ቅርጹ ራሱ ልጁ ልነግርህ አልችልም በቃ ልዩ ነው በቃ እሺ እንደዚህ ገና እንደዚህ ብሎ ሲዘጋጅ ራሱ በቃ ገና ሲያይ በቃ ልቤ ሁላ መምታት ጀመረ እሺ እኔ ይሄ አረንጓዴ ቢጫ ቀይ ምናምን ታየኝ እንዲህ ሲመታ ምናምን ሲባል ውሸት ይመስለኝ ነበር እንዴት አረንጓዴ ሰው አረንጓዴ ቢጫ ቀይ ያያል ሰው ተመታ እንደዚህ ብልጭ አረንጓዴ ቢጫ ቀይ ምናምን ታየኝ ምናምን የዛኔ አየው ነኝ እንዴ ልጁ በቃ እንደዚህ ከፍቶ ነው የሚጫወተው እኔ በቃ እንደዚህ ብዬ ነው የምጠጋው ነው እንደዚህ ያልኩ ይሄንን ነው የሚወጣው መጀመሪያ ይሄንን ሲመጣ ይሄ ወደታች ነው ይሄ ወደታች ጠምቦ ነው የሚሰጥ በቃ ማለት ነው የሚያደርግ ይሄን ዝቅ ነው የሚያደርግ ይሄ እንደዚህ እና ወደታች ነው የሚሆነው እዚህ ጋር የነበረው እንደዚህ ብሎ ዝቅ ይውላል ሳትፈልግ ይወርዳል አትውረድ ብትለው አይሰማም ታራሱ ነው የሚወርድብህ እኮ እሱ ጧጧ ባረጋ ቁጥር እኔ አረንጓዴ ቢጫ ቀይ ማአት ኦዲየንሱ ምን ይላል እንዴ ኦዲየንሱስ የሚያወራው ዳቦ ቤቱን አንተ ዳቦ ቤቱን እናቱን ዳቦ ብላ ከፈለክ አረ ቢሮ አረ ክፍት ነው ቢሮ ይላል ወይ ቢሮ እኔ እዚህ 3 ደቂቃ 3 ዓመት ነው የሚመስል እዛ ውስጥ መሰንዘር ሁላችንም እኮ መሰንዘራችንም እንደዚህ ነው የምትለው በቃ ከተወሰነ ከአንድ ደቂቃ በኋላ እንዲህ ስትይ እንዴ ትላለህ አችልም ምንም እንትን በቃ ይዳልጣል ልጁ ብቻ ያርገቶ አረንጓዴ ቢጫ ቀይ እንደገና ይዛል ዘዳረባ ተወይ በእናትህ ላለው ነው አሁን ጧጧ ክፍት ጮቦ ከዛ መጨረሻ ላይ እየተናደድኩ መጣ አንደኛ ዙር አለፈ እንደምን ሁለተኛ ዙር ማለቂያው አካባቢ ላይ በጣም ከመናደደ የተነሳ በቃ ባገኘሁት ነገር በቃ በብረትም በለው ነው የሚያሰኝ ሰውየው ልጁ ምክንያቱም አችለውም በቃ አንድም አልመታሁትም ከዛ ልክ እንደዚህ ብሎ ከታች እንዲህ ሲል እጄን አወጣውና እንደዚህ አድርጌ አውጥቼ ልክ ቀና ሲል እዚህ ላይ ጮቦ አረኩት ወስጄ ከቦክስ ውጭ እኮ ነው ይሄ ነገር ጮቦ ሳረገው እዛው ተንበረከከ ከቦክስ ውጪ ማለት ውጪ ነው እንደዚህ አዙረት ማጣለ እንዴ አዙሬ እንደዚህ አድርጌ ፊቱ ላይ ይሄ ደግሞ እዚህ ጋር የጓንቱ እዚህ ጋር ድርቅ ያለ ነው በሱ ነው እንደዚህ ጮቦ ያረኩት ከዛ ብርክክ እዛው ተንበረከከ ሲል ወደቀ ጥቁር ደም ነው ካፍንጫው ራሱ ይወጣው ከዛ ዳኛው መጣና አንተ ምንድነው አለ ቦክስ ነው አልኩት ቦክስ እንደዚህ ነው አለ ቦክስ እንደዚህ ነው ታዲያ እንደዚህ አይደል ከዛ ከዚህ በላይ ቦክስ እሺ እንትኑ ያለው ይሄ ማለት የኔ አሰልጣኝ አንተ